ትላንትና ማለት ነው በህይወቴ በጣም ትራውማታይዝ ያደረገኝ ነገር ነው የተፈጠረው። እንዴት እንደምናገር አላውቅም። ለቤተሰቦቼ ምናምን አልነገርኳቸውም፣ ለእህቶቼ አልነገርኳቸውም ምናምን እስካሁን። እና ምን ተፈጠረ? እናቴ ሁሌ ትደውላለች፣ እኔ ግቢ ነኝ ነው ሁሌ ትደውላለች። ትላንትና 11 ሰዓት አካባቢ ደወለችልኝ፣ አናገርኳት ምናምን። ወደ 10 ደቂቃ አካባቢ ያወራል። ልክ ዘግቼው ኮሊስትሪ ጋር የስልኬ ጋር ቼክ ሳደርግ ልክ እናቴ በፊት ያወራው ቁጥር አለ፣ ወደ 30 ደቂቃ በፊት ማለት ነው፣ እናቴን ከማናገሬ በፊት ቼክ ሳደርግ ያንን ቁጥር ጋድ ወደ 2 ደቂቃ አካባቢ አውርተናል። አላስታውስም፣ ማውራታችን አላስታውስም፣ ቁጥሩን አላስታውሰው። ይባስ ብሎ ቁጥሩን ቼክ ሳደርገው ስልኬ ጋር ሴቭ ተደርጓል ማለት ነው። ኮንታክት ሊስቱ ጋር አለ ስልክ ቁጥሩ፣ ስም የለውም፣ ስልኩ ብቻ ነው ሴቭ የተደረገውና በጣም የተደነገጥኩኝ። እንትን እኮ ልልሽ ነበር ማለት ሌላ ሰው አንስቶት ይሆናል፣ ቻርጅ አድርጌው ስልኬን ስለነበረ ተደውሎ በቃ ሌላ ሰው አንስቶት ነው እንዳለ ማን ሴቭ ያደርገዋል? ገባችኋ? ሴቭ ተደርጓል ስልኩ፣ አላውቀውም ስልኩ። ከዛ ኦኬ መደወል አለብኝ ምናምን ቼክ ለማድረግ በጣም ድድብና ደወልኩኝ ማለት ነው። ደወልኩኝ፣ አልተነሳም። ከዛ ኦኬ ላይክ ነው መርሳት አለብኝ። ያንን ደለትኩት ምናምን ስልኩን ደለትኩት፣ ሂስትሪውን ደለትኩት ምናምን እና ላይብረሪ ሄድኩኝ። ላይብረሪ ሄጄ እስከ 6 ሰዓት ቆየሁኝ፣ ማታ 6 ሰዓት ድረስ ማለት ነው። ልክ 6 ሰዓት ሲል ዶርም ተመለስኩኝ፣ ተኛሁኝ። 6 ሰዓት ተኝቼ ከሌሊቱ 8 ሰዓት ኦኬ በቃ ከ10 አላለም ገና ከ7 ምናምን አካባቢ ማለት ነው ተደወለልኝ። ስልክ የጠራ ሳየው ያ ቁጥር ነው ማለት ነው። ኦ ጋድ ያ ስልክ ቁጥር ነው። ከዛ ዝግት አደረኩት፣ በጣም ደንግጬ ዘጋሁትና ቼክ ሳደርግ ስልኬ ጋር አሁንም ኮንታክት ሊስቱ ጋር አለ ማለት ነው። ያ ቁጥር ሴቭ ተደርጓል። ሴቭ ተደርጓል ምናምን። ከዛ በጣም ደንግጫለሁ። ምን ማድረግ እንዳለብኝ ሳስብ ሌሊት ነው በጣም ድጋሚ እንዳላጠፋው ይሄ ነገር ሊደጋገም ነው፣ በቃ ማናገር አለብኝ ብዬ አስቤ ደወልኩላቸው። ልክ ደውዬ ጠራ ምናምን፣ ሁለተኛ ጠርቶ ልክ ሶስተኛውን እንደጠራ አነሱት። ተነሳና ምንም ድምጽ የለም፣ አይሰማም። ሄሎ አልኩኝ፣ አይሰማም። ከዛ ትንፋሽ ይሰማኛል። ገባችኋ? ድምጽ የለም፣ ትንፋሽ ይሰማኛል። የራሴ ትንፋሽ ነው። የራሴ ትንፋሽ ልክ የሆነ ፈርቼ ምናምን አላ በጣም ፈርቼ፣ ሰው ግን እንዳይሰማኝ እፈልጋለሁ። የሆነ ሰው ትንፋሽ እንዳይሰማው ተደብቄ ነገር እንዲህ እየተነፈስኩ ነው። የፍርሃት ትንፋሽ ማለት ነው። ገባችኋ? ቶሎ እየተነፈስኩ ምናምን የራሴ ትንፋሽ ማለት ነው። እንደዛ ይሰማኛል ስልክ ውስጥ። በጣም ተደነገጥኩኝ ምናምን። ምን ማድረግ እንዳለብኝ አላውቅም። ማለት እንዳልዘጋው የሆነ አላ በጣም የሆነ ትራፕ የሚያደርግ አይነት ነገር ነው ስሜቱ ማለት ነው። ከዛ የሆነ ድምፅ ተሰማኝ ማለት ነው። ከትንፋሹ ምናምን ውጪ የኔ ድምፅ አይደለም፣ የሌላ ሰው ድምፅ። ለልጆቻችሁ አስጠኝ ከፈለጋችሁ በዚህ ስልክ ቁጥር ደውሉልን እና ታሪኩ የውሸት ነው። እሺ አልተፈጠረም፣ እንደዛ አይነት ነገር የለም። ስልክ ደውላችሁ የራሳችሁ ድምፅ እንደዛ አይነት ነገር የለም።